አሁን እንደተሰማው ዜና ከሆነ የኢትዮጵያ ኤሌክትሪክ አገልግሎት ድርጅት እንደተናገረው ከሆነ በእኔ ምክንያት ማለትም በኤሌክትሪክ መቆራረጥ ምክንያት ንብረታችሁ ላይ ችግር ከተፈጠረና ኪሳራ ከተፈጠረባችሁ እኔ ኪሳራውን ከበር አደርጋለሁ፣ እሸፍናለሁ፣ ካሳ ከፍላለሁ ብሎ ተናግሯል። ነገሩ ልንገራችሁ። በኢትዮጵያ ኤሌክትሪክ አገልግሎት ውስጥ የሽያጭና የደንበኞች አገልግሎት ዳይሬክተር የሆኑት አቶ መንግስቱ ካሴ እንደተናገሩት ከሆነ እርግጥ ነው ኢትዮጵያ ውስጥ የኤሌክትሪክ መቆራረጥ ያጋጥማል። በዚህም ምክንያት ንብረታችሁ ላይ ችግር ከተፈጠረ ማለትም ንብረታችሁ ከተቃጠለና ከወደመ መጀመሪያ በወቅቱ ጉዳቱ መድረሱን ለኛ ማመልከት አለባችሁ። ከዛም ማሟላት ያለባችሁን ስቴፖች ከተከተላችሁ በኋላ የኢትዮጵያ ኤሌክትሪክ አገልግሎት ድርጅት ካሳ የሚከፍል ይሆናል ብለው ተናግረዋል። ይህ በብዙዎቻችን ላይ እየደረሰ ነው። በዚህ ኤሌክትሪክ መቆራረጥ ምክንያት እንግዲህ ብዙ በኤሌክትሪክ የሚሰሩ ንብረቶቻችን ተቃጥለው ነበረ። ለዚህም ካሳ ከፍላለሁ ብሎ ድርጅቱ ተናግሯል ማለት ነው። ተጨማሪ እሳቸው ከኢቲቪ ጋር በነበራቸው ቆይታ እንደተናገሩት ከሆነ በአዲስ አበባና በተለያዩ የኢትዮጵያ ክልሎች ለኤሌክትሪክ መቆራረጥ ያጋጥማል። ለዚህም ምክንያቱ የኔትወርክና የኤሌክትሪክ ገመዶች ማርጀት ነው። ይህንንም ነገር ለማስተካከል ብዙ ኢንቨስትመንቶች አውጥተን ባለፉት 2 ዓመታት ስንሰራበት ነበር። በመጪው 3 ወራት ውስጥ ተግባራዊ ይሆናል፣ መቆራረጡ ይቀንሳል ብለው ተናግረዋል። ታዲያ በተጨማሪ ብዙዎቻችን እንደምናውቀውና እንዳየነው ከሆነ ብዙ ሰዎች መኪናቸውን ከነዳጅ ወደ ኤሌክትሪክ እየቀየሩ ይገኛሉ። እናም እናንተ ያላችሁን የነዳጅ መኪና መሸጥ ከፈለጋችሁ አንድ ቦታ ላስተዋውቃችሁ፣ ምንም አይነት የኮሚሽን ክፍያ ያስከፍሏችሁም። እነሱ የሚያደርጉት ሻጭና ገዢ ማገናኘት ብቻ ነው። ይህም የሚደረገው በሳምንት አንዴ ብቻ ነው። እሱም እሁድ ጠዋት ከ3 ሰዓት ጀምሮ እስከ 11 ሰዓት ድረስ ነው። አድራሻውንም ከላይ እንደምትመለከቱት ሳሪስ አዲስ አበባ ከማራቶን ሞተር ፊት ለፊት ነው። እናም ከእርሶ የሚጠበቀው ያሉትን መኪናና መሸጥ የሚፈልጉትን መኪና ይዞ ወደዛ መሄድ ነው። መግዛት የምትፈልጉ ሰዎች ደግሞ ቀጥታ ወደዛ በማምራት መኪናውን በአካል በመገኘት በማየትና በመፈተሽ እንዲሁም ከመኪናው ባለቤት ጋር ስለ ዋጋ ማውራት ይችላሉ። ምንም የኮሚሽን ክፍያ ያስከፍሉ። እናም በተጨማሪ ቪዲዮ በመሰራበት ወቅት መብራት የለም ማለት ለ3ኛ ጊዜ ጠፍቷል። መልካም ቀን ይሁንላችሁ። አዲስ ነገር ካለ ወደ እናንተ ማቅረብ ይሆናል። አመሰግናለሁ።